ሰላም ሰላም ለሁላችሁም ይሁን። ጤና ይስጥልኝ። አብዳኪ መሰን ይባላልው። የቀድሞ የህዝብ ተወካዮች ምክር ቤት አባል ተመራጭነቴ ከጅጅጋ ከተማ ነበር። ወኪዬ ህዝብ ተወካዮች ምክር ቤት የሚሰራው እዚህ ካሜራ ፊት እንድቀርብ ዛሬው ዕለት ያስገደደኝ ሁለት ምክንያቶች አሉ። አንደኛው አሁን በጃርሶና በግሪ ጎሳዎች መካከል እየተካሄደ ያለው የሰላምና እርቅ ድርድር በሙስጠፋ መሐመድ ዑመር የክልል 5 ርዕሰ መስተዳድር አስተባባሪነት እንዲሁም በማዕከላዊ መንግስት ሸምጋይነት በርቱ ለማለት ነው። ከጎናችሁ ነን፣ በርቱ። ሰላም ወሳኝ ነው። ለሰው ልጅ ኑሮ ሰላም ወሳኝ ነው። ለአብሮነት ወሳኝ ነው። ለምርትም ለልማትም ወሳኝ ነው። ሰላም ከሌለ ኑሮ የለም፣ ኑሮ ይጨለማል። እንደምናውቀው በጅጅጋ አካባቢ ቱሉ ጉለድ ወረዳ ለሁለት ዓመት ተኩል ያክል የሰላም ንፋስ ነፍሶበት አይታወቅም። አሁንም ድረስ የጃርሶ አርሶ አደር እየተገደለ ነው። የመጨረሻውን ብነግራችሁ ትናንትና ከብት ውሃ ለማጠጣት ይዘው የመጡ ልጆች፣ ህፃናቶች ልጆች የ12 ዓመትና የ14 ዓመት ልጆች ናቸው። የቱሉ ጉለድ ሚሊሻዎች መንገድ ላይ አድፍጠው ሁለቱን ልጆች አቁስለዋል። በጣም የሚያሳዝን ድርጊት ነው። እነዚህ ሚሊሻዎች የተቋቋሙት በአብዲ ኢሌ ዘመን ነው። አብዲ ኢሌ እንደሚታወቀው ያው ራሱን እንደ ጌታ ነበር የሚቆጥረው። የፈለገውን መግደል፣ የፈለገውን ማሰር፣ እንደፈለገ የክልሉን ሀብትና ንብረት ይጠቀም ነበር። ለግልም ይሁን ለጎሳው ይሁን ሰውም ለማፈናቀል ወይም አንዱን ሀብታም ለማድረግ አንዱን ድሃ ለመዳየት በተለያየ ስልት ይጠቀም ነበር። ሆይ የሚል ሰውም ጠፍቶ ነበር። መጨረሻው እንግዲህ ደረስና ያው አሁን ያለው ቅሊንጦ ነው የሚባለው ወይስ ሌላ እስር ቤት ውስጥ ነው ያለው? በውል አለይም። በጅጅጋ አካባቢ ቱሉ ወረዳ በመሬት ተሳፈርና በህዝብ ብዛት ከ185% የተሸፈነው የጃርሶ ማህበረሰብ ወይም ጎሳ ሲሆን ቀሪው 15% በግሪ ጎሳ የግሪ ጃርሶ ልጅ የነበረ አሁን ግን ራሱን ችሎ የቆመው የግሪ ጃርሶ ነው የሚሸፈነው። አብዲ ኢሌ ሁለት እቅዶች ነበሩት ጦርነት ለመቀስቀስ አካባቢው። አንደኛው በኦሮሚያና በክልል 5 አዋሳኝ ወረዳዎች ወይም ቀበሌዎችን ጦርነት ለመቀስቀስና ረብሻ ለመፍጠር ሲሆን፣ ሁለተኛው ዓላማው ግን በዋናነት እሱ የያዘው የጃርሶን አርሶ አደር በጉልበትና በኃይል መሬታቸውን በማስለቀቅ ያንን መሬት ለራሱ ጎሳ አውርሶ ጎሳውን ለማስፈር ነበር ዋናው ዓላማው። ይህን እቅዱን ለማሳካት እንግዲህ ከጃርሶ ጋር የሚኖረው የግሪ ጎሳን ሽፋን በማድረግ የግሪን ጎሳ ከ200 በላይ የሆኑ ሚሊሻዎች በማሰልጠን በማስታጠቅ ባጀት በመመደብ እንዲሁም ወደ 800 አካባቢ የሚደርስ ከሌሎች ወረዳዎች የተሰበሰባቸውን ሚሊሻዎች ከነዛ ጋር በማቀናጀት በጃርሶ አርሶ አደሮች ላይ የጦርነት ጥቃት እንዲከፍቱ መምሪያ አስተላለፉ። እነሱም በመምሪያ መሰረት በተሰጣቸው መምሪያ መሰረት በጃርሶ ተራ ህዝብ ላይ
ጭፍጨፋና ግድያ ጀመሩ። ከብዙ ችግር በኋላ የጃርሶ ወጣቶች ቤተሰቦቻቸውና አባቶቻቸው ልጆቻቸውን ለማዳን እና ህይወታቸውንና አገራቸውን ለመከላከል የመከላከል መልስ መስጠት ሲጀምሩ ሌላ ኃይል እንደሚያስፈልገው በመገንዘብ አብዲ ኢሌይ ልዩ ፖሊስ ኃይልን እንዳለ ወደ አካባቢው በመላክ የጃርሶን ህዝብ እንዲጨፈጭፉና እንዲያፈናቅሉ ትዕዛዝ አስተላለፉ። ከ250 በላይ የጃርሶ ንጹሃን ሰው ሞቱ። ሴት፣ ወንድ፣ አረጋውያን፣ ልጅ፣ ህፃን ሳይ የጥይት እርምታ ወረደባቸው። ያው ጥይትም ከየትም ነበር የሚያገኙት፣ ፋብሪካ ነበረው መሰለኝ። እነሱ የተጠቀሙትን ኃይልና የህዝቡን ሚዛን ስታስተያየው ከፈጣሪ በኩል ነው ይሄ ህዝብ የተረፈው እንጂ በእነሱ እቅድና አስተሳሰብማ ህዝብን እንዳለ ለመጨረስ ነበር። ይሁንና የጃርሶ ህዝብ ራሱን ለመከላከል ተያዘ። ይህንን የ3 ዓመትን የታሪክ ለማውራት ሰዓታት ይፈጃል እንጂ ደቂቃዎች አይበቁም። ስለዚህ አንኳሩን ብቻ ጠቀስ አድርጌ ማልፈው በ2010 አጋማሽ ላይ የቱሊ ወረዳ የቱሊ ከተማ ነዋሪ የሆነው የጃርሶ ህዝብ ባለሀገሩ ሀብት ንብረታቸውን ጥለው በባዶ እጃቸው በመኪና ታጉረው ወደ ጭናክሰን ተላኩ። በማን? በመከላከያ ሰራዊት። እንዲሁም ጅጅጋ 2010 ላይ የተወሰኑ ነጋዴዎች እና ታዋቂ የሀገር ሽማግሌዎች፣ የጃርሶ ሽማግሌዎች እነሱም በመኪና ታጉረው ወደ ጭናክሰን ተላኩ። ጦርነቱም ቀጠለ። የጃርሶ ህዝብ መፋለም ጀመረ። ከሀገሬ ህዝብ ለውጥ ፈላጊው ህዝብ ጎን በመሰለፍ በትብብር የነበረውን ገዢ መደብ ለመጣል ያለሰለሰ ጥረት ማድረግ ተያያዘ። የጃርሶ ሊቃን፣ አዋቂዎች እንዲሁም ሽማግሌዎች ትግላቸውን ተያያዙ። ትግላቸው እንግዲህ የኢትዮጵያ ሰፊው ህዝብ ትግል ያው ፍሬ አፈራና ለውጥ መጣ። በክልል 5 የተከሰተው ለውጥ ሲከሰት ለጃርሶ ህዝብ ለውጡ እስከዛሬ ድረስ ብዙ ነገርም አልፈየደም። ምክንያቱም ዋናው ነገር ሰላምና ደህንነት ሲሆን፣ ሁለተኛው ደግሞ እያንዳንዱ የተፈናቃይ ወደ ቤቱ ወደ ቀየው እንዲመለስ እና አዲስ ኑሮ እንዲጀምር፣ ያ እስከዛሬ ድረስ አልተከሰተም፣ አልተደረገም። ለአንድ ዓመት ተኩል ያክል አዲስ መስተዳደር በክልል 5 ተመስርቷል። አንዴ 2 እርቀ ሰላም ለማውረድ ሙከራ አድርጓል። ያ ሙከራ ደግሞ የከሸፈው በግሪጎሳ ምክንያት ነበር። ኃላፊነትና የተግባራትን የመከታተል ኃላፊነት የነበረው የክልል 5 ጸጥታ ኃላፊዎችና እንዲሁም ዞን ኃላፊዎች እና መከላከያ ሰራዊቱ ኃላፊነታቸውን አልተወጡም። ስለዚህ ያ ሁለቱም ሙከራ ከሽፏል። አሁን 3ኛ ሙከራ አቶ ሙስጠፋ እያደረጉት ነው። መበረታታትም ያለበት ነው።
ስለዚህ በርታ ነው የምንለው። አቶ ሙስጠፋ ከ4 ወር በፊት ከቱሉ ከተማ የተፈናቀሉት የጃርሶ ህዝብ ባሉበት ቦታ ደጋሃ በሚባል ቀበሌ ጉብኝታቸው ነበር። ቃል የገቡላቸው በ7 ቀን ውስጥ ወደ ቀያቸው እንደሚመለስ ያ ቃል እንግዲህ እንደተጠበቀ አልሆነም። 4 ወር ተቆጥሯል። ምን ጊዜም ቢሆን ብረፍድም ቢፈጥንም ብረፍድም ያው ህዝብ የሚፈልገው ሰላምና ድህነታቸው እንዲጠበቅ ነው፣ በቦታቸው እንዲመለሱ ዋናው እሱ ስለሆነ አሁንም በርታ ነው የምንለው። እናበራታለን እያደረጉ ያሉት የሰላም እርቅ ብዙ መናገር አያስፈልግም። ነገር ግን አንድ ከልባችን የማይጠፋ ጥቁር ነጥብ ሆኖ ያለፈ ታሪክም የሚዘክረው ሐምሌ 28 2010 ላይ በጅጅጋ ከተማ የተፈጸመው የዘር ማድሎ የጅምላ ጭፍጨፋና ዘረፋ ከተለያዩ ኒውስ አውታሮች ከተለያዩ የዜና አውታሮችና ሶሻል ሚዲያ ላይም ተሰምተዋል። ሶማሌ ያልሆኑት ብሔረሰቦች ለይተው በማሳደድ በመግደል በመጨፍጨፍ በመዝረፍ ሴቶችን በመድረፍ እንዲሁም ካህናቶችን በመግደል የእምነት ተቋማትን በማቃጠል የሁሉ የሚታወቅ ነው። ነገር ግን ያልተወሳና ያልተወራ የጃርሶ ህልፈት ነው። በዛን ቀን በጃርሶ ላይ የደረሰው ችግር ምን ነበር? ትንሽ ለመጥቀስ የምፈልገው በትንሹ 3 ሰው ከሰብአዊነት ውጭ በሆነ መንገድ ነው በቢላዋ ሰውነታቸው ተቆራርጦ በዘነዘና ጭንቅላታቸው ፈራርሰው የገደሏቸው። ከ50 በላይ ሰው ነው ያቆሰሏቸው። ሆቴሎች፣ የኤሌክትሮኒክ መደብሮች፣ መጋዘኖች እንዲሁም ፋብሪካዎች ሳይቀሩ የመኖሪያ ቤቶችንም ጭምር ተዘርፈዋል። በእሳትም ጋይተዋል። በሌሎቹ ሶማሌዎች ላይ የተደረገ ድርጊት ሳይሆን በጃርሶ ማህበረሰብ ብቻ ለይተው ነው ይሄ ድርጊት የተፈጸመው። ድርጊት ፈጻሚዎቹ ማን ናቸው? የግሪ ጎሳና ሄጎ በሚባል ድርጅት አብዲ ላይ ያደራጀው ሲሆን ለውጡ ከመጣ በኋላ አቶ ሙስጠፋ የጃርሶ ህዝብ የጠበቀው ምን ነበር? ፍትህ፣ ሰላም፣ ወደ የቤታቸው መመለስ እንዲሁም ከጅጅጋ የተዘረፈባቸው ንብረትና ሀብት ለመቋቋሚያ ያክል እንኳን መንግስት እንዲረዳቸው ይቅርታም እንዲጠይቅ። ምክንያቱም አንድ መንግስት ሲያጠፋ ወይም አንድ መንግስት የሰራውን ስራ የሚወርሰው የሚቀጥለው መንግስት ነው። ያ ወንበር ላይ ቁጭ ያለው ኃላፊው ነው። ከሱ ቀደም ብሎ የነበረው ኃላፊ አንድ ነገር ቢያጠፋ ወይም አንድ ነገር ቢያበጅ ውርሱ ለሚቀጥለው ስለሆነ የጃርሶን ህዝብ ይፋዊ ይቅርታ መጠየቅ ሲኖርባቸው አቶ ሙስጠፋ እስከ ዛሬ አለመጠየቃቸው እንግዲህ የሚገርም ነው።